ሰበር የጦር ሜዳ መረጃ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ አድማጭና ተከታታዮች፣ የካቲት 14 ቀን 2018 ዓ.ም የተለያዩ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። አብረን የምናያቸው ነው የሚሆነው። ከዛ በፊት ዋና ዋናዎቹን ላስደምጣችሁ። የቡሬ ግንባር ውጥረት ወደ አዲስ ምዕራፍ ተሸጋግሯል። የኤርትራ ሰራዊትን እርምጃና የኢትዮጵያ መከላከያ ሰራዊት እንቅስቃሴ እንዲሁም 645 ታጣቂዎችና 12 የፋኖ አመራሮች በሸዋ ለመንግስት እጅ መስጠታቸውንም ሰምተናል። መከላከያ ትግራይ እንዲገባ አልተስማማም ሲል ጄኔራል ታደሰ ወረደም መግለጫ ሰጥቷል ማለት ነው። ሌሎች ዝርዝር መረጃዎችም አሉ። ለጽንፈኛው ቡድን ሊደርስ የነበረ 9 ፒኤም መትረጊስም ከነ አዘዋዋሪዎቹ በቁጥጥር ስር ውሏል። በዝርዝር የምናየው ነው የሚሆነው። አብራችሁ ቆዩ። ወደ ዝርዝር መረጃው እንለፍ። በሰሜን ሸዋ ዞን ፊቼ ከተማ በመከላከያ ሰራዊት ብሔራዊ መረጃና ደህንነት እንዲሁም በዞኑ ፖሊስ ማለትም በዞኑ የጸጥታ ግብረ ኃይል በብርቱ ክትትል ቶዮታ መኪና መነሻውን ከጋምቤላ ከተማ አድርጎ አዲስ አበባን አቋርጦ መዳረሻውን ጎጃም ደብረ ማርቆስ በማድረግ ለጽንፈኛ ቡድኑ ሊደርስ የነበረ 9 ፒኤም መትረጊስ ብሬን ማለት ነው ከነ አዛዋሪዎቹ እና ተሽከርካሪው ጋር በቁጥጥር ስር መዋሉን የ6ኛ እዝ የአዋሽ ኮር ምክትል አዛዥ ኮሎኔል ጋዲሳ ድሮ ተናግረዋል። የሀገር ህልውናን አደጋ ላይ ለመጣልና የዜጎችን ደህንነት ለማወክ የጥፋት ሴራውን አንግቦ የግል ሀብቱን ለማካበት የሚንቀሳቀስ ኃይል በተለያዩ ጊዜያት ሙከራዎችን ቢያደርግም በጸጥታ ኃይሎችና በሰራዊቱ ብርቱ ክትትል የጥፋት ሴራው መምከኑንም ገልጸዋል። በህገወጥ የጦር መሳሪያ ዝውውር ተሰማርተው ሲሰሩ የነበሩ ጸረ ህዝብና ጸረ መንግስት አመለካከት ያላቸው 4 ቀንደኛ አዛዋሪዎች በህግ ቁጥጥር ስር መዋላቸውን የገለጹት ኮሎኔል ጋዲሳ ኑሯቸውን ደብረ ማርቆስ በማድረግ ለጽንፈኛ ቡድን የመከላከያ ትግራይ እንዲገባ አልተስማማም ሲል ጄኔራል ታደሰ ወረደ ተናግሯል። በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ተስማምቷል መባሉን አስተባብሏል። የጊዜው አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ ጽህፈት ቤት ባወጣው መረጃ መከላከያ ሰራዊት በትግራይ ክልል በሚገኙ የቀድሞ የሰሜን እዝ ካምፖች እንዲሰፍር አለመስማማቱንም አስታውቋል። የትግራይ ክልል ጊዜው አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው ብሎ አስተባብሏል። ባለፉት ቀናት የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንደሚገባ ለጊዜው አስተዳደሩ ማሳወቁን የሚገልጹ መረጃዎችም ሲሰራጩ ነበር። የጊዜው አስተዳደሩ ፕሬዝዳንት ጄኔራል ታደሰ በጉዳዩ ላይ የተሰጣቸው ትዕዛዛት ለማስፈጸም መስማማታቸውን በማህበራዊ ሚዲያዎች ላይ በስፋትም በተሰራጨው መረጃ ለመግለጽ ተችሏል። ይሁን እንጂ ጄኔራል ታደሰ በጽህፈት ቤቱ ዛሬ የካቲት 14 ቀን 2018 ዓ.ም ባወጣው መረጃ የትግራይ ጊዜያዊ አስተዳደር መከላከያ ሰራዊት በሰሜን እዝ ካምፖች እንዲሰፍር ተስማምቷል መባሉንም አስተባብሏል። ወደ ላይኛው መረጃችን ስናልፍ 645 የታጣቂዎችና 12 የፋኖ አመራሮች በሰሜን ሸዋ ለመንግስት እጅ መስጠታቸውም ተሰምቷል። በደራና አካባቢው ሲንቀሳቀሱ የነበሩ የጽንፈኛ ቡድን አመራርና አባላት እጅ ሰጠው ገብተዋል። በሰሜን ሸዋ ዞን ደራና አካባቢው ሲንቀሳቀሱ የነበሩ የጽንፈኛ ቡድን አመራሮች በአካባቢው ስምሪት ለወሰደው ለጀግናው የኢትዮጵያ መከላከያ ሰራዊትም እጅ መስጠታቸውን ቀጥለዋል። ራሱን የሚኒሊክ እዝ በላይ ፍቃዱ ክፍለ ጦር ብሎ የሚጠራው ቡድን ውስጥ የፖለቲካ አመራር የነበረው በላቸው አዩ፣ የአደረጃጀት የፖለቲካ ኃላፊ አብ አማረ፣ የአደረጃጀት ፍትህ ኃላፊ ሽፈራው ታየ፣ ኦርዲናንስ ኃላፊ አባቡ ዘገየ፣ የቡድኑ አደረጃጆች ሎጂስቲክስ እና ሌሎች 7 በተለያየ አመራር ደረጃ የነበሩ ግብረ አበሮቻቸው ከነሙሉ ትጥቃቸው ለሰራዊቱ እጅ ሰጠዋል። የጽንፈኛው የክፍለ ጦር ፖለቲካ ኃላፊ የነበረው በላቸው አየ በሰጠው አስተያየት እየታገልን የነበረው በአማራ ህዝብ ሰበብ ይሁን እንጂ ድርጊታችን የህዝቡን ሰቆቃ ከማብዛት ውጭ ምንም እውነተኛ የትግል ዓላማ የሌለው ስብስብ እንደነበረም ገልጿል። ህዝባችንን ለማሳመን የምንጠቀመው አጀንዳ ያጣንበትና በግልጽ በመሸነፋችን ሰላማዊ አማራጭን እንድንቀበልም ተገደናል ሲል ተናግሯል። በተያያዘ በቡድኑ የተሳሳተ ፕሮፓጋንዳ ተታለውና ሸፍተው የነበሩ 645 የታጣቂ ቡድኑ አባላት ከነመሳሪያቸው እጅ መስጠታቸውን የክፍለ ጦሩ አዛዥ ሌተናል ኮሎኔል ጌትነት ተድላ ተናግረዋል። በወረዳው 3 ክላስተሮች ከህብረተሰቡ ጋር በተደረገ ሰፊ ውይይት የሰላም ጥሪውን በመቀበል የቡድኑ አመራርና አባላት በየቀኑ እጅ እየሰጡ ይገኛልም ብሏል። ወደ ሌላኛው መረጃችን ስናልፍ ማንኛውንም ግዳጅ በላቀ ብቃት መወጣት በሚያስችለን የዝግጁነት ደረጃ ላይ እንገኛለን። የዙ ሰራዊት አባላት ማንኛውንም ግዳጅ በላቀ ብቃት መወጣት የሚያስችለን የዝግጁ ደረጃ ላይ እንገኛለን ሲል የሰሜን ምዕራብ እዝ የሰራዊት አባላት ተናገሩ። የኢትዮጵያን ክብርና ዝና ለማስጠበቅ ትላንት በርካቶች መስዋዕትነት ከፍለዋል፣ ዛሬም እየከፈሉ ነው። እኛም መስዋዕትነት ለመክፈል ከምንጊዜውም በላይ ዝግጁ ነን ብለዋል አባላቱ። በመጨረሻም አንኳር ወደ ሆነው መረጃችን ስናልፍ ሰበር የጦር ሜዳ መረጃ ነው። የቡሬ ግንባር ውጥረት ወደ አዲስ ምዕራፍ ተሸጋገረ። የኤርትራ ሰራዊት እርምጃና የኢትዮጵያ መከላከያ እንቅስቃሴ የምስራቅ አፍሪካን የፖለቲካ ትኩሳት ወደ አዲስ ደረጃ ያሸጋገረ ወታደራዊ እንቅስቃሴ በድሮኖቻችን ላይ እየተስተዋለ ነው። የኢትዮጵያ መከላከያ ሰራዊታችን ስትራቴጂካዊና ወሳኝ የሆነውን የሎጊያ መስመር አልፎ በከፍተኛ ወታደራዊ ቁመና ወደ ቡሬ ግንባር እየገሰገሰ መሆኑን እጅግ ታማኝ የሆኑ ውስጣዊ የመረጃ ምንጮቻችን አረጋግጠዋል። ይህ ወደፊት የጠጋት እንቅስቃሴ በቀጠናው ያለውን የኃይል ሚዛን በእጅጉ የሚቀይርና ከፍተኛ እንደምታ ያለው ነው ተብሏል። በሌላ በኩል ይህን ከፍተኛ የኢትዮጵያ ሰራዊት እንቅስቃሴ የተረዱና ስጋት የገባቸው የኤርትራ መከላከያ ኃይሎች እጅና እግራቸውን አጣጥፈው አልተቀመጡ ይሆናል መረጃው።
የሳተላይት ምስሎች እንደሚያረጋግጡት የኤርትራ ሰራዊት ወደ ስትራቴጂካዊ የአሰብ ወደብ የሚወስደውን ዋና የአስፋልት መንገድ ቁልፍ ድልድዮችን በማፍረስ ላይ ይገኛሉ። የሻዕቢያ ኃይሎች ለመከላከያ ይረዳቸው ዘንድ በአካባቢው በሰባት ዙር የተገነባ 30 ዓመት ያለ እረፍት ማዋጋት የሚችል እጅግ ጠንካራና ውስብስብ የመከላከያ ምሽግ ግንባታ ማጠናቀቃቸውም ተሰምቷል። ይህ የሚያሳየው አካባቢው ወደ ከፍተኛና ከባድ ጦርነት ቀጠና መለወጡን ነው። የሳተላይት ማስረጃዎች የጉዳዩን አሳሳቢነትን ፍንትው አድርገው ያሳያሉ ይላል መረጃችን። አድማጭና ተከታታዮች የዕለቱ አዳዲስ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች እየተከታተልኩ ያለውን የአውደ ውጊያ ማሳውቃችሁ ነው የሚሆነው። እናንተም ላይክ፣ ሸር እያደረጋችሁ እንዲሁም አዳዲስ የሆናችሁ ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ